ሰላም ውድ ቤተሰቦቼ ውድና የተከበራችሁ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አለው እኔ ደህና ነኝ ይመስገነው፣ ክብሩ ይስፋ አለው። ሙቀት እንዴት ይዟችኋል? እንዴት እያረጋችሁ ነው? ሰባተኛው ወር እየገባ ነው፣ እየመጣ ነው። እንግዲህ አይዟችሁ። ውጭ ምግብ ምሰሩ ፀሐይ የሚያገኛችሁ ራሳችሁን ጠብቁ። ፊታችሁን ሸፍናችሁ ውጡ። ፊታችሁን አታበላሹ። ራሳችሁን ጠብቁ። ምግብ ምሰሩ ልጆች ማለት ነው። እና ያው ሙቀቱ አደገኛ ሆኗል። አሁን እንግዲህ በሰላም ሀገራችን ያብቃን። ሀሳባችንን አሳክተን በሰላም ለሀገራችን ያብቃን። ሽልማታችን በሰላም ሀገራችን መግባቱ ነውና እኛ ብዙ ነገር አስበን አቅደን ህይወትን ለመቀየር ቤተሰብን ለማገዝ እንመጣለን። ብዙ ፈተናዎች በእውነት እንደ ስደት በጣም መጥፎ ነገር የለም። ለሴት ልጅ ከቤተሰቧ ወደ ባሏ ቤት ስትሄድ ነው ደስ የሚለው። ሰው ቤት ሄዳ መስራት ብዙ ጫና ይበዛብናል። በእውነት አንዳንዴ በጣም መልካም ሰዎች ቤት ሲገጥመን እንጂ ህይወት ለመቀየር ተመቶ ህይወት እስከ ማጣት ድረስ ህይወት እስከ መበላሸት ድረስ ብዙ ነገር ይደርሳል። ስደት እንደዚህ ቀላል አይደለም፣ ግን እየቀነሰ አስከፊ ነው፣ መጥፎ ነው። ስደት ለሴት ልጅ ሀገርን ቤትም ይጎዳል። ጥቅም እንዳለው ሁሉ ልጅ ጥለን መምጣቱ ልጆች ይጎዳሉ። እዛ የምንልከው ብርቁም ነገር ይሰራል፣ ልጆችን ይንከባከባል የምንለው ታማኝ ቤተሰብ፣ እናት አባት፣ ጥሩ ባል ከሌለ ሁሉ ነገር ብልሹ ነው። ከዚህ ይሰውረን። ሴት ልጅ ልጆቿን ስታሳድግ ነው ደስ የሚለው። ያንን ጊዜ ያምጣልን፣ የእናቶቻችንን ጊዜ ያምጣልን። በእውነት ተቸግረው ምንም ብለው አሳድገውናል ስብስብ አድርገው። እኛ ግን ብትናርገን ስንመጣን የራሴን ወቅሳለሁ አንዳንዴ። ብቻ ይሁን እዚህ ደርሰናል። ምን ልላችሁ ነው እንግዲህ አስደሳች ዜና ተሰምቷል። ይች ልጅ ብዙ እህቶቻችን ያው ብዙ መከራ ደርሶባቸዋል። እኛ እንደ እድል አብዛኞቻችን ያው ጥሩ ቤት ሰርተን ሀገራችንም የሆነ ማረፊያ ሰርተን ልጆቻችንም እያሳደግን ነው። እኔ በእውነት ነው የምላችሁ ቢደክመኝ ምንም ቢላይ የከፋ ነገር ደርሶብኝ ስለማያውቅ ጠዋት ማታ ፈጣሪም በጣም አመሰግናለሁ። በእውነት ግን የሰው ልጃዊ ይደክመናልና በህይወት ትንሽ ትንላለን እንጂ እንደዚህ አይነት ነገር ገጥመኝ ስለማያውቅ በጣም አመሰግናለሁኝ። እና እህቶቼ እንግዲህ ሌላ የማያውቃት የለም። የዛሬ 11 ነው 12 ዓመት ከዛ በላይ በጣም የዛን ዘመን በእውነት ነው የምላችሁ ከዛሬ 10 ዓመት በፊት የእኛ ልጆች በጣም በቃ ይገደላሉም ይገላሉም። አንደኛ ሰው ቤት ስትኖሩ ጭንቀት አለ፣ የሚያበሳጫችሁ ነገር አለ፣ ብዙ ነገር አለ። ያንን ተቋቁሞ ማለፍ በእውነት እድለኝነት ነው። አሁን አንዳንዶቹ ለምን እንደዚህ አረግሽ ተብለው እንኳ ሲጠየቁ የኛ ልጆች የቋንቋም ችግር ስላለብን እንደ ፊሊፒኖች በስለንም እድሜያችን በስሎ ስለሆነ የማንመጣው በቃ ብዙም የማስተዋል እንትን የለንም። ብዙ አደጋኛ ላይ ነው የሚደርሰው፣ እኛ ዜጎች ላይ ነው። አሁን ሌላ የዛን ሰዓት እኔ ምክንያቱን አላውቅም በምን ብዙዎቹ የኛ ልጆች ያው አንዳንዶች ታውቃላችሁ ይፈላሰፋሉ። ሰውየው ሊደፍራ ሲል እንዲህ ላስል ሴትዮዋ እንደዚህ ስላረገቻት በቃ ብዙ መላምቱ ተሰጥተዋል። እሷ ግን ለምን ገደልሻት፣ ለምን እንደዚህ አረግሽ ልጅቷ፣ ለምን እንደዚህ አረግሽ ስትባል ምንድን ያለችው? እኔ እብድ ነኝ፣ እኔ መጅኑን፣ እኔ ሌላ እብድ ነኝ ነው ያለችው። አያችሁ፣ ቤተሰቧ እንደዚህ ስላረገኝ ነው፣ እናቷ እንደዚህ ስላረገችኝ ንዴቴን መቆጣጠር ስላቃተኝ ነው፣ ወይም ልጅቷ እንደዚህ ስታረገኝ ተናድጄ ነው ተበሳጭቼ ነው ማለት አልቻለችም። ለምን? ቋንቋ የለም፣ የውስጧን መናገር አልቻለችም። ገባችሁ? ብትናገርም ትክክል ናት እያልኩ ሳይሆን የደረሰባት ቢያንስ የደረሰባትን እንኳን መናገር አልቻለችም። ከእንደዚህ አይነት ፈጣሪ ይሰውረን፣ ስለ እውነት ይሰውረን። ከዛ እኔ ቪዲዮውን በደንብ ሰምቼዋለሁ በአረብኛ ዜና የዛን ሰዓት በጣም በቃ ሁሉም አረብ እኛን እንደ መጥፎ እኛን እንደ ገዳይ ቆጥረው ሁሉም እንትን ሲሉ ነበረ። የእኛም ልጆች ብዙ ነገር ይደርስባቸዋል፣ በጣም ብዙ በደል። ኩዌትም እንደዚህ ታስታውሱ እንደሆነ ልታገባ 2 ቀን ነው 3 ቀን ቤሎዋ መጥቶ እሷ ተገላለች፣ እሷን ገደለች።
ምክንያቷ ሲነገር ቀንቼ ነው አለች ነው የተባለው። ምክንያትሽ ምንድን ነው ስትባል እንደዚሁ እዛውም ኩዌት መሰለኝ ብዙ እኔ እንጃ። በጣም አንድ ሰሞንማ ሁሉም ነገር በጣም ያስፈራ ነበረ። ስለ እውነት ነው የምላችሁ። እንደውም በዛ የተነሳ የአበሻ ደመወዝ ተቀንሷል። እንደውም የወረደ ነበረ ተቀንሷል። ብዙ አባረዋል። ብዙ እንግልት ደርሶባቸዋል። ግን ያችም ስትጠየቅ ቅናት ነው የተባለው። ለምን ትቀናለች? እኔ ቅናት አይመስለኝም። የሆነ ከጀርባዋ የሆነ ነገር አለ ሙሽራዋን የገደለችባት። ሌላም እንደዚህ የባለስልጣን ልጅ ብዙ አመት ኖራለች። ልክ እንደ ቤተሰቦችን ነው የምናያት አለ አባትየው ሲጠየቅ ማለት ነው። ሲጠየቅ እኛ እንደ ቤተሰባችን ነው የምናያት፣ ብዙ አመት ኖራለች። ተጣልተው ቂም ይዛ ጓደኛዋ አብራት ነበረች። ጓደኛዋ የሄደችለት ክፍሏ ገብታ በቢላዋ ወጋግታ ነው የገደለቻት። ያች አሁን ልጅቷ በሳይታት ሊሆን ይችላል። አማራጭ አይደለም ግን ጥሎ መውጣት። እንደው ለምን ብጥስጥስ ያለ ልብስ ለብሳችሁ አይሆንም? አረብ ቤት ለብሰን የምንሰራው የታወቀ ነው እህቶቼ። በእውነት እኔ እንደው የምሰሙኝ ከአቅማችሁ በላይ ከቁጥጥራችሁ በላይ ያደርጓችኋል። በጣም ከቁጥጥራችሁ ውጭ በቃ ምን እንደሆናችሁ አላማ እንዳላችሁ ራሱ ያስታሉ። በእውነት ሰው እንደሆናችሁ ይረሳሉ። እናንተ በቃ ድሃ ስለሆናችሁ ተቀጥቅጣችሁ መስራት መገዝገዝ እንዳለባችሁ፣ ይሄን ስጨርሽ ይሄን እንዲህ አድርጊ በዛ ላይ ልትሄዱ ስትሉ ብቻ ነው የሚያሽሞነሙኗችሁ። ከወደዷችሁ የእነሱ ፍቅር ከወደዷችሁ ልጆቻቸውን አሳድጋችሁ የልጅ ልጃቸውን እንድታሳድጉ ለዛ እንትን ይጋብዟቸዋል። ሌላ ጥሩ ነገር የላቸውም። ግን እኛ ራሳችን የሚጎዳንንና የሚጠቅመን ለይተን ማወቅ አለብን ከፈጣሪያችን ጋር። ስለ እውነት ነው የምላችሁ። እና ይች ልጅ ገደለች ሌላ። በሌላ ምክንያት ብዙ ሰው ተሰድቧል። በአሜራ ራሱ ብሩ ተዘርፏል፣ ብሩ እንዲኩኗል ተባለ። ግን በዛም ብሎ በዚህም ልትገባ ነው። በሰላም ለሀገሯ ያብቃት። እና በአሜራ አቋርጬ ነው እንደደውለውብኝ አይድሌ እኔ እንዲህ ስልክ ምን ይሻለኛል። ለማንኛውም ውዶቼ ሀገር ስገባ ደግሞ ለቤተሰቧ ለሚስኪን ቤተሰቦቿ እድለኛ ናት። ይሄን እድል ለሌሎቹም ቢገጥማቸው አሁንም ያሉ ይሄ እድል ለሌሎቹም ለእህቶቻችን ይቅጠማቸው ነው የምለው። በሀገሯ ገብታ ደግሞ ቤተሰቧ ጋር ስትገናኝ የሚያሳየን ያርገን። የዝች ልጅ የሌላ እድል ለሌላ ለእህቶቻችንም ይግጠማቸው ነው የምለው። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ሰላም ሁኑልኝ፣ ደህና ሁኑልኝ የኔ ውዶች። ለሁሉም ነገር አመሰግናለሁ። ቻው